እርግዝና በህይወታችን ከምናልፋቸው ውብና ድንቅ ጉዞዎች መካከል ዋናው ነው። ግን አንዳንዴ በተሳሳተ መረጃ ከታጀበ በጣም አስጨናቂና አስፈሪ ሊሆን ይችላል። ለምሳሌ በእርግዝና ወቅት ምን መመገብ አለብኝ? አስጊ ምልክቶች ምንድናቸው? የፅንሱን እድገት እንዴት ነው የማውቀው? በእርግዝና ወቅት ምን ችግሮች ናቸው አሳሳቢ የሚባሉት? ቶሎ ወደ ሆስፒታል መቼ ነው መሄድ ያለብኝ? የሚሉትን ጥያቄዎች ጨምሮ ይህ ክፍል ወይም ይህ ትምህርት ያስፈለገበት ምክንያት በእርግዝና ወቅት ያሉትን ብዥታዎች የበለጠ በማጥራት አንድ ነፍሰ ጡር ሳትጨነቅ ተረጋግታ ትክክለኛ ኢንፎርሜሽን እያገኘች የ9 ወር የእርግዝና ጊዜዋን ልጇንና እሷን ጠብቃ እንድትደርስ ለማገዝ ያለመ ነው። የተለያዩ ፌዞች ሲኖሩት በመጀመሪያው ከቅድመ እርግዝና ጀምሮ ፎሊክ አሲድ መውሰድ፣ ለእርግዝና ዝግጅቶች ሰውነታችን እንዴት እናዘጋጅ የሚለውን እናያለን። የመውለድ አቅም ኦቭሌሽን እንዴት ነው የሚታወቀው? የእርግዝና ሙከራ ላይ ላሉ ሴቶች እገዛው ምን መምሰል አለበት የሚለውን እናያለን። በሁለተኛው ፌዝ ደግሞ በእርግዝና ወቅት አመጋገብ ምን መምሰል አለበት? በእርግዝና ወቅት ማቅለሽለሽ ማስመለስ ሲኖር ምን መደረግ አለበት? ሆስፒታል ስትሄዱ የመጀመሪያ የእርግዝና ወራት የሚደረጉት ምርመራዎች ምንድን ናቸው? ከሚሉት መሀል እናያለን። በሚቀጥለው ፌዝ ከዛ በኋላ እርግዝና ላይ በጣም አደገኛ ምልክቶች ምንድን ናቸው? ሰከንድ ትራይሚስተር የሚባለው በተለይ ከ4 እስከ 6 ወር ያለው የእርግዝና ወቅት ላይ ምን ይጠበቃል? አስጊ ምልክቶች ምንድን ናቸው? ቶሎ መቼ ወደ ሆስፒታል መሄድ ይኖርባታል የሚለውን እንመለከታለን። በአራተኛ ፌዝ ደግሞ የመጨረሻ የእርግዝና ወራቶች ለምጥ ዝግጅት ምን ይመስላል? የምጥ ምልክቶች ምንድን ናቸው? ስለ ወሊድ፣ ስለ ምጥ፣ ስለ ኦፕሬሽን፣ ስለተለያዩ የእርግዝና ችግሮች እና የመውለጃ መንገዶች የበለጠ እንወያይበታለን። በየሳምንቱ ማክሰኞ የሚለቀቁትን የእርግዝና ጉዞ ሙሉ መረጃ አዳዲስ ክፍሎችን በመከታተል አብረውን ይሁኑ፣ ይከታተሉ፣ ይማሩ፣ ለቤተሰቡ ያጋሩ። እያንዳንዱ እርግዝና የበለጠ ደህንነቱ የተጠበቀና ጤናማ እንዲሆን አብረን እንስራ።